እቃ ወደ ሀገር ውስጥ ብታስገቡበት ጊዜ የኢምፖርት ሂደቱ ሁለት ዋና ዋና ቦታዎች ላይ ሲደናቀፍ ይስተዋላል። የመጀመሪያው ሙቭመንት የምንለው ሲንግል ዊንዶ ላይ ሰነድ አስገብታችሁ ማመልከቻችሁን ሳሚት ካደረጋችሁ በኋላ የባንክ ኦፊሰሩ በተደጋጋሚ ኳየሪ ይልክላችኋል ወይም ይህን ይስተካከል እያለ በተደጋጋሚ ይልካል። ይሄ አንዱ ሙቭመንት ነው። ሙቭመንቱ ምንለው ከሳምንት በኋላ ወይም ከወራቶች በኋላ እቃው ይጫናል። ሰፕላየሩ ኦሪጂናል ሺፒንግ ዶክመንት ይልክላችኋል። ወደ ባንክ ከደረሰ በኋላ ባንኩ ሰነዱ ጉድለት ያለበት ወይም ዲስክሪባንት ዶክመንት መሆኑን ይነግራችኋል። እዚህ ጋር አሁን የምታዩት ሁለት ችግር ነው። ሁለት የተለያየ ምክንያት ግን ውጤታቸው ተመሳሳይ ነው። ይህም ገንዘባችሁ እቃው ላይ ታስሮ እንዲቆይ፣ ሌላኛው ደግሞ እቃችሁ ወደብ ላይ ወይም የጉምሩክ ጣቢያ ላይ ለብዙ ጊዜ እንዲቆይ እንዲዘገይ ያደርጋል ማለት ነው። ስለዚህ ዛሬ የምናየው እነዚህ ሁለት ቦታ ላይ የሚከሰቱ ችግሮች ዋና ምክንያታቸው ምንድን ነው እና ሁለተኛ ደግሞ መፍትሄውስ? ሂደቱ ትንሽ እናውራ። ዋን ሺፕመንት ቱ ብሬኪንግ ፖይንትስ ይላል። በመጀመሪያ ፕሮፎርማ ኢንቮይስ ከሰፕላየራችሁ ትቀበላላችሁ። ቼክ ታደርጋላችሁ። ሲንግል ዊንዶ ላይ ለፎሬክስ አፕሩቫል ወይም ፎሬክስ አፕሩቫል እና ኢምፖርት ፐርሚት ታመለክታላችሁ። ነገር ግን የባንክ ኦፊሰሩ ኳየሪ ይልክላችኋል። ምክንያቱም የፕሮፎርማ ኢንቮይሱ ሊያሟላ የሚገባውን መረጃ አላሟላም ይላል። እንደገና ወደ ሰፕላየሮቻችሁ ትሄዳላችሁ፣ ማስተካከያ ትጠይቃላችሁ። ሰፕላየሩ ደግሞ ይልክላችኋል። እናንተ ደግሞ ከሳምንት በኋላ ምናልባት እንደገና ሲንግል ዊንዶ ላይ አስተካክላችሁ ትችላላችሁ እያለ ምልልሶች ይኖራሉ። ይህ ሁሉ ግን የሚሆነው ምንድነው? ኤልሲ ወይም ኢምፖርት ፐርሚት ሳታገኙ ነው። ከዚህ ብዙ ምልልስ በኋላ የኤልሲ ወይም ኢምፖርት ፐርሚት ፎሬክስ አፕሩቫል እና ኢምፖርት ፐርሚት ታገኛላችሁ። ያ ማለት የኤልሲ ይከፍታል። ከዛ ሰፕላየሩ ያመርታል፣ ይጭናል። ከሳምንታት ከወራት በኋላ ዋና ሰነድ እናንተ ባንክ ይመጣል። ሁለተኛው ሪጀክሽን ባንክ ላይ ይከሰታል። በዚህ ታይም ፕሮፎርማንስ ሳይሆን ፕሮፎርማ አይደለም ሪጀክት ተደርገው በዚህ ሰዓት የኮመርሻል ኢንቮይስ፣ ፓኪንግ ሊስቱ፣ ቢል ኦፍ ሎዲንግ፣ ሰርቲፊኬት ኦፍ ኦሪጅን የሚጎለው ነገር አለ ትባላላችሁ። ወይም አንዳንዴ ዶክመንት ሙሉ በሙሉ ጠፍቷል ወይም ያልተካተተ ሰነድ አለ ትባላላችሁ። እዚህ ጋር አሁን ሁለት ፖይንት ላይ ሪጀክሽን ይገጥማችኋል። ሲንግል ዊንዶ ላይ አፕላይ በምታደርጉ ጊዜ እንደገና አሁን ደግሞ እቃው ሰነድ ባንክ ላይ ከደረሰ በኋላ ቱ ዲፈረንት ሞመንት ቱ ዲፈረንት ሪዝንስ። ስለዚህ አሁን የእነዚህ መከሰት ምክንያት በደንብ ካልተረዳችሁ ካላወቃችሁት ይህን ስህተት ደጋግማችሁ ትሰሩታላችሁ ማለት ነው። ሁለቱን ሁነቶች ስም እንስጣቸው። ሙቭመንት ዋን ኦፕኒንግ ፌስ እንበለው። ይህ የሚሆነው ኤልሲ ወይም ኢምፖርት ፐርሚት ከመሰጠቱ በፊት ነው። ለፎሬክስ አፕሩቫል እና ለኢምፖርት ፐርሚት ሲንግል ዊንዶ ላይ በምታመለክቱበት ጊዜ የሚፈጠረውን ሙቭመንት ሆናል። ሙቭመንት ቱ ፕሬዘንቴሽን ፌዝ ማለት ነው። ይሄ የሚሆነው እቃው ከተጫነ በኋላ ነው። ዋና ሰነድ ወይም ኦሪጂናል ሺፒንግ ዶክመንት እናንተ ባንክ እንደደረሰ የሚከሰት ሙቭመንት እንለዋለን ማለት ነው። በየተራ ናቸው። የመጀመሪያው ሙቭመንት ዋን ወይም ፌዝ ዋን እንለው ኦፕኒንግ ፌዝ የምንለው ነው። ሲንግል ዊንዶ ላይ ፎሬክስ አፕሩቫል እና ኢምፖርት ፐርሚት ለማግኘት በምታመለክቱበት ጊዜ ባንክ ኦፊሰሩ በተደጋጋሚ ኳየሪ ይልክላችኋል። ጥያቄው ለምን ይህ ተደጋጋሚ ኳየሪ ይመጣል? ዋና መልሱ የሚሆነው ምንድን ነው? ምክንያቱም የጫናችሁት ፕሮፎርማ ኢንቮይስ በትንሹ ሊዝ የሚገባው መረጃ ይዟል አልያዝ የሚለውን ባንክ ኦፊሰሩ ሁልጊዜም ያረጋግጣል ማለት ነው። እንደምታውቁት የመጀመሪያ ፕሮፎርማ ኢንቮይስ ከሰፕላየር የምንቀበለው ብዙ ያልተሟላ ብዙ ሊስተካከሉ የሚገቡ ነገሮች ያሉት ነው። በዚህ ምክንያት ባክ እንደ ፎርሱ ይበዛል ማለት ነው። የቀጥሎ ልጠይቁት የሚገባ ጥያቄ አንድ ፕሮፎርማ ኢንቮይስ በትንሹ ሊይዘው የሚገባ መረጃ ምንድነው ነው? የሚከተሉትን መያዝ አለበት። አንደኛ ዶክመንት ታይትሉ ፕሮፎርማ ኢንቮይስ ይባላል። አንዳንዴ ኮቴሽን ብለውም ስለሚልኩት ፕሮፎርማ ኢንቮይስ ዶክመንት ታይትል መሆን አለበት። ኢንቮይስ ናምበር እና ኢንቮይስ ዴት መያዝ አለበት። ኤግዛክት ጉድ ዲስክሪፕሽን የእቃውን በአግባቡ መግለጽ አለበት። የኳንቲቲ ኤንድ ዩኒት ኦፍ ሜዥርመንት በአግባቡ መገለጽ አለበት።
ዩኒት ፕራይስ፣ ቶታል ቫሊዩ፣ ከረንሲ ዩኤስዲ ነው ዩሮ የሚለውን ማሳየት አለበት። ዴሊቨሪ ተርም ወይም ኢንኮተርም የምንለው ፎብ ነው፣ ሲአይኤፍ ነው፣ ኤክስደብሊ ነው የሚለውን መታየት አለበት። ሰፕላየርስ ኤግዛክት ሌጋል ኔም ኤንድ ድሬስ የሰፕላየሮቻችሁ ሙሉ ስምና አድራሻ፣ የእናንተ የድርጅታችሁ ሙሉ ስምና አድራሻ እዚያ ላይ መካተት አለበት። አይቼስ ኮድ ማንዳተሪ ነው። ፕራይስ ቫሊድ ዴት እዚያ ላይ ከታየ ስቲል ቫሊድ መሆኑን ማረጋገጥ መቻል አለባችሁ። ክሊር ፔመንት ተርምስ የክፍያ ሁኔታ በኤልሲ ነው በሲኤዲ ነው ወይስ አድቫንስ ፔመንት ቲቲ ነው የሚለው ፕሮፎርማ ኢንቮይስ ማሳየት አለበት። ካንትሪ ኦፍ ኦሪጂን የእቃው ስሪት ሀገር የት ነው። ፖርት ኦፍ ሎዲንግ፣ ፖርት ኦፍ ዲስቻርጅ እቃው ላይ ከየት ነው የሚጫነው፣ የት ነው የሚራገፈው የሚለውን በግልጽ ማሳየት አለበት። ሌላው ሰፕላየርስ ባንክ ዲቴልስ ክፍያ የሚፈጸመው በየትኛው ባንክ ነው የሚለውን እዚያ ላይ መካተት አለበት። ብዙ ያልተለመደ ቢሆንም ግን ቢደረግ የሚመከር ሪኳየርድ ዶክመንትስ ፕሮፎርማ ኢንቮይስ በተቻለ መጠን እቃው ከተጫነ በኋላ ሊመጡ የሚገባ ሰነዶችን 1 2 3 4 ብሎ ቢያሳይ በጣም ይመከራል ማለት ነው። ከብዙ ምልልስ በኋላ የእናንተ ፕሮፎርማ ኢንቮይስ ሙሉ መረጃ ይዟል። ባንካችሁ ፎሬክስ አፕሩቫሉን አፕሩቭ አድርጓል። ኢምፖርት ፐርሚት ወይም ኤልሲ ከፍታችኋል። አሁን ሁሉም ነገር መልካም እየሆነ በአግባቡ እየሄደ ነው ብለን ልናስብ እንችላለን። ወይም ደግሞ አሁን ጀስት ዌር ሴፍ ናው ልትሉ ትችላላችሁ። ግን ገና ስቲል ሌላ ቼኪንግ ፖይንት አላችሁ፣ ሌላ ብሬኪንግ ፖይንት አላችሁ ማለት ነው። ዩ አር ኖት ሴፍ ማለት ነው። ስለዚህ ሰከንድ ብሬኪንግ ፖይንት ኢዝ ካሚንግ። ይሄ ደግሞ የሚሆነው መቼ ነው? እቃው ከተጫነ በኋላ ዋና ሰነድ ባንክ ላይ ሲደርስ የሚፈጠረው ደግሞ ቀጥለን እናያለን። በጣም አስቸጋሪው ምንድነው? ሰነድ ከመጣ በኋላ የተፈጠረውን ችግር ማስተካከል። ፕሬዘንቴሽን ፌዝ ዋይ ሺፒንግ ዶክመንት ጌትስ ሪጀክትድ ይላል። ይሄኛው ሰፕላየሩ እቃውን ከጫነ በኋላ ዋና ሰነድ ለባንክ ዋና ሰነድ የምንላቸው ኮመርሻል ኢንቮይስ፣ ፓኪንግ ሊስት፣ ቢል ኦፍ ሎዲንግ ኤንድ ሰርቲፊኬት ኦፍ ኦሪጂን ወይም ሌሎች አስፈላጊ ሰነዶችን ይሰበስብና ለባንክ ለክፍያ ይልከዋል። እዚህ ላይ ሁለተኛው ሪጀክሽን ሊገጥም ይችላል፣ ወይም ባንኩ ሰነዶቻችንን ውድቅ ሊያደርጋቸው ይችላል። ለምንድን ነው ባንኩ ሰነዱን ውድቅ የሚያደርገው? የተለያዩ ምክንያቶች አሉ። አንዱ ሚስ ዶክመንት የምንለው ነው። ሊቀርቡ ከሚገቡ ሰነዶች ውስጥ አንድ ወይ ሁለቱ አብሮ ላይቀርብ ይችላል። ለምሳሌ ኮመርሻል ኢንቮይስ፣ ፓኪንግ ሊስት፣ ሰርቲፊኬት ኦፍ ኦሪጂን፣ ቢል ኦፍ ሎዲንግ መቀረብ ሲገባው ከዚህ ውስጥ አንዱ ቢጎድል ዳስ ደ ሚስድ ዶክመንት ማለት ነው። ሁለተኛው ምክንያት ኢንኮንሲስተንት ኮንቴንት ቢትዊን ዘ ዶክመንትስ ደምሰልቭስ። የአንድ ጭነት ሰነዶች ሆነው ሳለ ግን ስለተለያየ ነገር ሊያወሩ ይችላሉ። ለምሳሌ ኢንቮይስ ስለ አንድ ነገር ሊያወራ ይችላል፣ ፓኪንግ ስለሌላ፣ ቢል ኦፍ ሎዲንግ ደግሞ ስለ ሶስተኛ ወገን፣ ሌላው ስለሌላ ነገር ሊያወራ ይችላል እና በመካከላቸው አለመናበብ ወይም የተፋለሰ ነገር መኖሩ አንዱ ለውድቀት ሰነዱ ውድቅ እንዲሆን ምክንያት ሊሆን ይችላል። ሶስተኛው አንዳንድ ጭነቶች ሊቀርቡ የግድ ባንዳተሪ ሰነዶች ሊቀርቡ የሚገቡ ሰነዶች ሳይቀርቡ ይቀራሉ። ይሄ ደግሞ የሚፈጠረው መቼ ነው? ሰፕላየሩ መቅረብ እንዳለበት እንኳን ላያውቅ ይችላል፣ ወይ ቀድመን እኛ ባለማሳወቃችን፣ እኛም ራሱ መቅረብ እንዳለበት ላናውቅ እንችላል። ነገር ግን እቃው ተጭኖ ባንክ ላይ ሲደርስ ይሄ ሰነድ መቅረብ ነበረበት ተብለን ልንያዝ ይችላል። ለምሳሌ እቃው ኢንስፔክሽን የሚያስፈልገው ከሆነ በብሔራዊ ባንክ የተጣላ የኢንስፔክሽን ግዴታ ካለበት የኢንስፔክሽን በሶስተኛ ወገን ተሰርቶ መቅረብ ሲገባው አለመቅረቡ፣ መድኃኒት ሆኖ ለመድኃኒት መቅረብ የነበረበት ሰርቲፊኬት ካልቀረበ፣ የምግብ ነገር ሆኖ የምግብ ደህንነት ማረጋገጫ ሰነድ ካልቀረበ፣ እንዲህ አይነት ነገር ለሰነዱ ውድቀት ምክንያት ሊሆን ይችላል። እዚህ ላይ አሁን የሁለቱን what are the real cause of the two rejection points ብለን ሁለቱንም ስናጠናቸው ሁለቱም ወደ አንድ ቦታ ወደ አንድ መነሻ ቦታ ይወስድናል። ያም የፕሮፎርማ ኢንቮይስ ፌዝ ይወስድናል ማለት። ለሁለቱ ዋና ምክንያት የሚሆነው ፕሮፎርማ ኢንቮይስ ላይ ልናደርግ የሚገባን ነገር አለማድረጋችን። ለምሳሌ በመጀመሪያ ሰፕላየሩ ፕሮፎርማ ስቴጅ ላይ ምን ሰነዶች እንደሚያስፈልጉ ብንገልጽለት፣ እቃው እንዴት መገለጽ እንዳለበት ብናስረዳው፣ ዋና ሰነድ ወደ ባንክ ከመላኩ ፊት ድራፍት ላይ
እኛ ገብተን ቼክ ብናረግ እነዚህም በሙሉ ልንከላከላቸው የምንችል ችግሮች ናቸው ማለት ነው። Let's recap. Two moments, two fix. ሁለቱን አንድ ላይ አድርገን እናያቸው። Phase 1 at single window ፕሮፎርማ ኢንቮይስ መያዝ የሚገባውን ትንሹ መረጃ መያዙን አረጋግጠን ሰሚት ማድረግ ወይም just check it yourself. Phase 2 የዶክመንቴሽን ፕሬዘንቴሽን ፌዝ ምንለው ነው። ቀደም እንዳየነው ይህኛው የሚወስደን የፕሮፎርማ ኢንቮይስ ላይ በትክክል ከተሰራ ይህንን መከላከል እንችላለን። ለምሳሌ ሰፕላየሩን በጽሁፍ በኢሜል ወይም በዋትስአፕ ሊሆናል ምን ሰነዶች እንደምንፈልግ ቀድመን ማሳወቅ፣ how the goods should be described እቃው እንዴት መገለጽ አለበት፣ ሌላ ማንዳተሪ ሰነድ ካለ ማቅረብ እንዳለበት ቀድመን ከገለጽንለት ይህንን መከላከል እንችላለን ማለት ነው። በጥቅሉ get phase 1 right and you make phase 2 dramatically easier. That is the real connection almost nobody explains. በመጨረሻም ሲንግል ዊንዶ ላይ ለፎሬክስ አፕሩቫል እና ለኢምፖርት ፐርሚት አፕላይ ስታደርጉ እንዲህ አይነት ምልልሶች ገጥሟችሁ ከሆነ ወይም ደግሞ ሰነድ ዋና ሰነድ ባንክ ከደረሰ በኋላ ሪጀክሽን ገጥሟችሁ ከሆነ እስኪ ልምዳችሁን የገጠማችሁን ችግር አጋሩን፣ ከእናንተም እኛም እንማራለን። በመጨረሻም ተመሳሳይ ቪዲዮዎች እንዲደርሷችሁ ላይክ ኤንድ ሰብስክራይብ አድርጉ።